በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ ወገኔ ኤ ነው ስሙ ኤ ብዬ ነው የምጠራህ። እሺ ወደ መሰረታዊ ወደ ሆነ ጥያቄ ነው የምጠይቅ። ብዙ ጊዜ ትርፍ የሆኑ ጥያቄዎችን መጠየቅ ባልወድም መሰረታዊ የሆኑ ጥያቄዎችን እጠይቅሃለሁ፣ እነሱን ትመልስልኛለህ። በመጀመሪያ የክርስትና መሰረት ነው ከሚባለው ውስጥ ያው ስቅለትን ከተያያዘ ጋር ሲሆን ከዛ ጋር ተያይዞ የሚመጣው የኃጢአት ውርሰት ነው። የኃጢአት ውርሰትና ከነሱ ጋር በተያያዘ ነው። ጥያቄ የሚሆነው ምን መሰለክ? እስቲ ከኢየሱስ በፊት የነበሩ ባለፈውን ጀምሬው ነበር። ከኢየሱስ በፊት የነበሩ አማኞችና ከሃዲያን በአሁን ሰዓት የት ነው የሚገኙት? ኢየሱስ ለነሱም ጭምር ነው የሞተው ወይስ ለአማኝ ብቻ ነው የሞተው የሚለውን አስረዳኝ። እና አሁን ላይ ጣፈንታቸው ምን ላይ ነው የሚለውን እስቲ አስረዳኝ። ሰላም ይብዛ ወንድማችን ኢብኑ። ርዕስህ ሁለት ነው፣ ነገር ግን ጠይቄው ነበር አልከው ላይ ለርጋ። በመጀመሪያ ሲኦል ገነት ተዘግታ ነበር። ገነት ምን ተብላ ነበር? ተዘግታ ነበር። ዘፍጥረት ላይ ማንበብ ትችላለህ። አዳም ህግ ሲያፈርስ እግዚአብሔር አዳምን ከገነት አስወጣው ነው የሚለው። እዛው ተው የሚል ነገር የለም። በምትገለባበጥ የእሳት ነበልባል ሰይፍ አድርጎም ገነት ምን ብሏታል? አስጠብቋታል። አዳም ወደዛ እንዳይገባ ማለት ነው። እኛ ደግሞ ምንድነው? አዳማውያን ነን፣ የአዳም ልጆች ነን፣ ከሰማይ የወረድን አይደለንም። ስለዚህ የዘመኑ ፍጻሜ እስከሚደርስ ገነት ዝግ ነበረች። በብሉይ ኪዳን የሚለው ጥያቄ ሲጀመር ውሃ ያነሳ። ምክንያቱም በብሉይ ኪዳን ጣዖት አመለከ ምንም አለ የጽድቃችንን ለመርገም ጨርቅ ተቆጠረ ስለተባለ ቅዱሳን አባቶችን ቢሆኑ ጥባቆተ እግዚአብሔር ባይለያቸውም ወደ ገነት አይገቡም ነበረ። ገነትን የከፈተው ክርስቶስ ኢየሱስ ነው ማለት ነው። ስለዚህ የዘመኑ ፍጻሜ ሲደርስ እሱ ተወልዶ ገላትያ 4:4 ላይ ማየት ይችላል። በመዝሙራት በትንቢታት በነቢያት ምስለኔ የተባለ ሁሉ ይፈጸማል ብሎ በሉቃስ ወንጌል እንደነገራቸው እንደ ማቴዎስ 5 ላይ ሕግንና ነቢያትን ለመፈጸም እንደመጣ ይናገራል። ስለዚህ ነቢያት ምንድነው የተናገሩለት የተነበዩለት ማለት ነው። ስለዚህ በብሉይ ኪዳን የነበሩት ማንም ሳይቀር ከአዳም ጀምሮ ሲኦልን መዝብሮ ባዶ አድርጓታል ማለት ነው። ቅዱስ ጴጥሮስም በአንደኛ መልእክቱ ምዕራፍ 3 ከ8 ጀምረሽ ወደ ላይ ስታይ በእርሱም ወደ ሲኦል ወርዶ በሲኦል ላሉት ነፍሳት ወንጌል እንደሰበከላቸው ለነከሌ ሰበከ እነከሌን ተዋቸው የሚባል ነገር መጽሐፍ ቅዱስ ላይ የለም። ሲኦልን መዘበረው ነው አበቃ። ስለዚህ ገነት ተከፍቷል ማለት ነው። እና እዚህ ላይ አሁን ጥያቄ ምንድነው? በብሉይ ኪዳን የነበረው ክርስቶስ ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። የዓለም ኃጢአት ደግሞ በማን ምክንያት ነው የመጣው? ሞት ነው የምልህ። ሞት የተላለፈው በማን ነው? በአዳም ምክንያት ነው። ስለዚህ አሁን ላይ በአዳም ምክንያት ተጠየቃለሁ አትልም። ክርስቶስ ኢየሱስ ያንን ምን ብሎታል? ሽሮታል ማለት ነው። የጥሉን ግርግዳ በመስቀሉ አፈራርሶታል። አሁን በምርጫ ነው ማለት ነው። ሰርግ ቤት ስትጠራ አንተ ነህ ተዘጋጅቶ መሄድ ያንተ ድርሻ ነው። ስለዚህ ወደ በጉ ሰርግ የተጠሩ ብዙዎች ናቸው፣ የመጡት ግን ጥቂቶች ናቸው ተብሏል ማለት ነው። ይሄ ራሱ መልስ ነው። ስለዚህ እዚህ ላይ ጥያቄ ምንድነው? እሺ ምንድነው ጥያቄ? ኢየሱስ ወደ ገሃነም ወርዶ ሁሉንም ሰብኳል የሚል አለ። በእርግጥ መጽሐፍ ቅዱስ ላይ ልክ ነሽ። ለሙታን በሙሉ መጽሐፍ ቅዱስን ሰብኳል ብሎ የሚናገር ነገር አለ። እሺ ከዛ ጋርም ተያይዞ ይሄንን መረጃ አድርገሽ ኢየሱስ ክርስቶስ ለሁሉም ከኢየሱስ በፊት ለነበሩ ሰዎች በሙሉ ምን አድርጓል ብለሻል? ወንጌልን ሰብኮ ከገሃነም አውጥታቸዋል፣ ሁሉም ወጥተዋል ብለሻል። እና እዚህ ላይ ምንድነው ጥያቄ ብለሽ ጠይቀሻል። ጥያቄ ምን መሰለሽ? ሁለት ጥያቄዎች አሉ። የመጀመሪያው በፈጣሪ ያመጹ ከሃዲያን ማለት ነው፣ ያላመኑ ምን ያላሉ ሁሉንም ነገር የካዱ የፈጣሪ ነብያቶችንም ለመግደል ያሴሩ ያፈናቀሉ የተዋጉ ያ ሁሉ የሆነው ነብያቶችንም የገደሉ ማለትም የፈጣሪ ሰዎችንም የገደሉ አሉ። እነዚህ በሙሉ ተምረው እኩል ከአማኞቹ ጋር ወደ ገብተዋል ማለት ነው። ወደ ገነት ገብተዋል ማለት ነው። በኢየሱስ ያው መልጃ ማለት ነው ሰብኮላቸው። ስለዚህ ያ ከሆነ ነብያት ከዛ በፊት መላኩ ለምን አስፈለገ?
ነብያት መላኩ ምን አስፈለገ? እነሱንስ ሙሴ መጽሐፍ ተሰጥቶት ተውራት ተሰጥቶት እነሱን መስበኩ ምን አስፈለገ? ይሄን ተው ይሄን አትስሩ ይሄን ስሩ ማለት ምን አስፈለገ? ምክንያቱም መጨረሻ ላይ ከገሃነም ወጥተው ወደ ገነት መግባታቸው ካልቀረ ሲቀጥል ደግሞ አማኞቹም ራሳቸው አታጋሩ የተባሉትን ጣዖትን አታምልኩ የተባሉትም ጣዖትን ሳያመልኩ የኖሩ አትብሉ የተባሉትን ሳይበሉ ተገረዙ የተባሉትን ተገርዘው የኖሩ የፈጣሪን ትእዛዛት በሙሉ ጠብቀው የኖሩት ከነዛ ካመጹ ጣዖት አምላክ ካመለኩት ጋር እኩል ገሃነም ሲቀጡ ነበር እያልሽኝ። ስለዚህ እነዚህ ሰዎች መከተሉ ምን ጠቀማቸው? ሁሉም እኩል አንድ ላይ ወደ ገነት በስተመጨረሻ የሚገባ ከሆነ ምንድነው ትርጉሙ? ስለዚህ እነዚህ ጣዖት አምላኪያን ሁሉዎቹ ምንድነው የተቀጡት ነገር? ምንድነው የተጎዱት ነገር? በስተመጨረሻ ገነት የሚገቡ ተሰብስበው የሚገቡ ከሆነ ማለት ነው። ስለዚህ እስቲ መንሽ እሺ ወገናችን ምን ነው ተምታታብህ? ርዕሱን አትዝላላ። እኔ እኮ እንዳገባብህ ነው የመለስኩልህ። ስለ ውርስ አወራህና ዳሰስ አድርገህ ቀጥለህ አይ ክርስቶስ ኢየሱስ እንዴት ነው ከሱ በፊት ሲኖሩ የነበሩት ጣዖታዊ ምናምን አልክ። ስለዚህ ዘፍጥረት ደግሞ ይሄን መለሰልህ እኮ በቂ አድርጎ። እግዚአብሔር አዳምን ከገነት አስወጣው። አዳምን አስወጥቶ ለእንትና ከፈተለት አይልም። አዳምን አስወጥቶ ለኖህ ከፈተለት አይልም። አዳምን አስወጥቶ ለሙሴ ከፈተለት አይልም። ገነት ምንድነው ተዘግታ ነበር። ክርስቶስ ደግሞ በተወጋ ጎኑ በቀራንዮ ከፈታታ። በቃ በሲኦልም መዘበረው። ይሄን መጽሐፉን ተቀብለሃል? አዎ ይላል አልካው ይላል። በተጻፈው ነው የምንኖረው። ከተጻፈው አንዳናልፍም አንጨምርም አንቀንስም። አበቃ በተጻፈው ሳልኖር ለምን ብዬ ነው እንደገና ጨምሬ ላንተ መነግርህ? የዚሁ እንዳለ አንተ የመጣ አሁን ደግሞ ይሄ ሲመለስልህ ምን ላይ መጣ ታዲያ? እነዛ ጣዖት ያመለኩትም አማሌቃውያንም ጣዖታውያንም የኢያሪኮውያንም ምናምንቶችም ገነት ተገቡ ምንድነው ነው ጧል? ፍርድ እኮ አለ፣ ፍርድ አለ። ነገር ግን በዛ በአዳም ምክንያት የመጣው እንደመሰሰው ክርስቶስ በአዳም ምክንያት እኮ ገነት ተዘጋብን። ወይ አዳም አንልም። አሁን ሁሉም ሰው የሚጠየቀው በራሱ ኃጢአት ነው። አከተመ። ምክንያቱም የዘመኑ ፍጻሜ ሲደርስ ክርስቶስ ኢየሱስ ለስም አጠራሩ ክብር ይግባውና መጥቶ የጥሉን ግርግዳ ልብ በል የጥሉን ግርግዳ በመስቀሉ አፈራርሶታል። አበቃ አንድ አድርጎናል። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። ክርስቶስን ሆኖ ዓለሙን ከራሱ ጋር ምን ይል ነበር? ያስታርቅ ነበር። ስለዚህ አሁን አንድ ፍርድ አለ። የምን ፍርድ? የዘላለም ፍርድ። አንድ ሞት የዘላለም ሞት ወይንም ገሃነም፣ አንድ ደግሞ ኢየሩሳሌም መንግስተ ሰማያት። ሁለቱም ማንንም አላያቸውም። ገሃነምን ብትል መንግስተ ሰማያትም ማንንም አልገባባቸውም። የማያልፉ ናቸው። ሲኦል፣ ገነት፣ ይህች ምድር፣ ሰባቱ ሰማያት እነዚህ ያልፋሉ። አበቃ ሰማይና ምድር ያልፋሉ። ቃሌ ግን አታልፍም። እነዚህ 12ቱ ዓለማት፣ ሰባቱ ሰማያት፣ አምስቱ ዓለማት መሬት፣ እነ ብሔረ ብፁዓን፣ እነ ሲኦል፣ እነ ገነት፣ እነ ይህች ምድር ይጠቃልላሉ፣ ያልፋሉ። አበቃ ሁሉን አዲስ አደርጋለሁ፣ አዲስ ሰማይና አዲስ ምድር አየሁ። በቃ የኢሳይያስ ላይ የተነገረ ትንቢተ ራእይ ዮሐንስ ላይ ተፈጸመ። በቃ ይሄ ደግሞ አለ ማለት ነው። ገና የሚመጣ ክርስቶስ ዓለምን ሊያድን እንደመጣ ዓለምን ሊያሳልፍ ይመጣል። በቃ ያን ጊዜ እያንዳንዱ እንደ ስራው መጠን ካፍል ዘንድ ዋጋዬ ምን አለ ከኔ ጋር አለ። አበቃ ስለዚህ አንድ ፍርድ አለ እያልኩ ነው። አሁን ዓለም ምጽአት ዓለም አላለፈም። ክርስቶስ ሲመጣ ለምን አላሳልፋትም? አዳናት እንጂ በዓለም እንዲፈርድ አላከውም ዓለሙን እንዲያድን እንጂ እኮ ይላል ዮሐንስ ወንጌል። በዓለም እንዲላላከውም እንዲፈርድ አላከውም። ስለዚህ ክርስቶስ ኢየሱስ ዓለምን ሊያሳልፍ ምን ይላል? እንዲሁ ሲወጣ ያያችሁት እንዲሁ ይመጣል እንዳሉ ሐዋርያት አንድ ላይ ምን ሊያደርግ ነው የሚመጣው? ሊሰቀል ሊሞት አይደለም። ሊያድን ሰዎችን ዓለምን ሊያድን አይደለም። አድኖታል። በቃ አሁን እያንዳንዱ ሰው የሚጠየቀው በራሱ ኃጢአት ነው። እንዳልኩ ሆይ አዳም ምናምን የሚባል ነገር የለም። ስለዚህ ይሄን ይመስላል ባጭሩ። ወገናችን በጣም ብዙ ጥያቄ የሚያስነሱ የሆኑ ፖይንቶችን አንስተሻል ይመስለኛል። ከኃጢአት ውርሰት ተነስቼ ወደዛም ጥያቄ የገባውበት ምክንያት ተያያዥነት ያለው ነገር ስለሆነብኝ ነው ለኔ። ከፈለሽ ወደ አንዱ እንትን ማለት እንችላለን። አሁን ላይ ከተናገርሽው ነገር አንፃር ደግሞ እስቲ የኃጢአት ውርሰቱን እንዳለና እንያዘውና እመለስበታለሁ፣ ችግር የለው። ግን ለጠይቅሽ የፈለኩት ምን መሰለሽ፣ አሁን ላይ ካነሳሽው ነገር አንፃር ራሱ እነዚህ ሰዎች መጨረሻ ላይ ፍርድ ያገኛቸዋል የዘላለም ጊዜ አሁን ትንሳኤ ሲመጣ ወይ ደግሞ ምንድነው የትንሳኤ ቀን
ምን ያገኛቸዋል ብለሻል? ፍርድ ያገኛቸዋል። ከዛ በኋላ ገሃነም ይገባሉ ማለት ነው። እሱ መልሽ ነው አጠር አድርገው። እንደዛ ከሆነ ለምንድን ነው እነዚህ ሰዎች ተፈርዶባቸው ከእንደገና ወደ ገሃነም ይላኩ ከሆነ ኢየሱስ ወደ ገሃነም ወርዶ ለነዚህ ሰዎች ስብከት አድርጎ እነዚህ ጣዖት አምላኪያንም ምንንም ማውጣት ለምን አስፈለገው ከገሃነም? የት ነው ያሉት እነዚህ ሰዎች? አሁን የጣዖት አምላኪያኑ ምኑ ለምሳሌ ፈርዖን የት ነው ያለው? ፈርዖን በምሳሌ አርገሽ ንገሪኝ። ጣዖት አምላኪ ነበረ፣ የፈጣሪም ጠላት ነበረ፣ ከገሃነም ተሰብኮ ወጥቷል ብለሽኛል። አሁን ፈርዖን የት ነው ያለው? አሁን ላይ ገነት ነው ያለው ወይስ የት ነው ያለው የሚለውን ጥያቄ እዛን ጊዜ ፍርድ የሚያገኘውና ተመልሶ ገሃነም የሚገባ ከሆነ አሁን ለምን ተሰብኮ ከገሃነም ወጣ የሚለውን ነገር እስቲ መልሽልኝ። እሺ ወገናችን ከላይ እኮ አብራርቼልሃለሁ። ገነት ተዘግቶ የነበረው በጣዖት አምላኪያን ኃጢያት አልነበረም። ገነትን ያዘጓት እነሱ አልነበረም። ገና አዳም ሲበድል እግዚአብሔር ገነትን ምን ብሏታል? ዘግቷታል። አዳምንም አስወጥቶታል ማለት ነው። ፈርዖንም ብቻ አይደለም እና አብርሃምም በብሉይ ኪዳን ገነት ገቡ የሚል መረጃ የለም። ሲጀመር ማንንም ሰው በብሉይ ኪዳን ጽድቃችን እንደ መርገም ጨርቅ ተቆጠረ ነው የተባለው። እስከ ክርስቶስ እስከመጣበት እና ወደ ሲኦል ወርዶ ወይንም የድህነት ትምህርት በስርዓት ወንጌልን እስከሰበከበት ሲኦልን እስከመዘበረበት ጊዜ ድረስ ገነት ምን ነበረ? ዝግ ነበረ። ፍርድ ደግሞ የሚፈርደው ክርስቶስ ነው። ሲመጣ ዓለምን ሊያሳልፍ ሲመጣ ዘላለማዊ ፍርድን የሚሰጠው ማን ነው? ክርስቶስ ኢየሱስ ነው። አሁን ገነትም ሲኦልም ያለው ጊዜያዊ ማቆያ ናቸው። ገነትም ሲኦልም ምንድነው? ጊዜያዊ ማቆያ ናቸው። ዘላለማዊ ፍርድ ሁሉም ይጠብቀዋል። እንደየስራው ከፍለዋለሁ እንጂ እናንተ ተከፍላላችሁ አላለም። ገባ? ስለዚህ መጀመሪያ የምትጠይቀውን እያስተዋለ ብትጠይቅ ደስ ይለኛል ማለት ነው። ፈርዖን ገነት ገባ፣ ሙሴ እዚህ ገባ የሚባል ነገር የለም። ብሉይ ኪዳን ላይ ገነት ምን ነበረች? ዝግ ነበረች። ማንም ሰው ወደ ገነት አይገባ ነበር። ክርስቶስ ደግሞ ምን በጸጋው ድናችኋል ሲል እኮ ዋጋ ሳትከፍሉ፣ ሳትወገሩ፣ ሳትሰቀሉ፣ ሳትቸነከሩ፣ ሞታችሁ ሳትነሱ ማለት እኮ ነው። መከራ ሳትቀበሉ በጸጋው ጸድቃችኋል ወይንም በጸጋው ድናችኋል ማለት ክርስቶስ ኢየሱስ በጸጋ ምን አደረገ? ሲኦልን መዘበረ። በምን? በጸጋ። እያንዳንዱ ደግሞ በዕለተ ምጽአት የሥራውን ያገኛል። አጭር በቃ ይሄ ነው መልሱ። ናችን አሁንም እኮ ዳይሬክት የሆነ መልስ እየመለስሽልኝ አይደለም። እኔ ያነሳሁት ምን መሰለሽ፣ አንቺ ከተናገርሽው ነገር አንፃር ተነስቼ ነው። ሲኦልን መዘበረ ስትይኝ እዛ ውስጥ ሁሉም ነበሩ ማለትም ፈርዖንም እዛ ነበረ፣ ሙሴም እዛ ነበረ። ከዛ በኋላ ሁሉንም አወጣቸው እያልሽኝ ነው። እንደዛ እያልሽኝ ከሆነ አሁን ደግሞ ፈርዖንም ሆነ ሙሴ የት ነው ያሉት? እነዚህ ሁለት፣ አንደኛው የፈጣሪ ታዛዥ፣ አንደኛው ደግሞ የፈጣሪ ጠላት ናቸው፣ ሙሴና ፈርዖን ማለት ነው። እነዚህ ሁለቱ ሰዎች አሁን ላይ የት ነው የሚገኙት የሚለውን ጥያቄ እየጠየቁሽ ነው። ገነት ነው የሚገኙት አላልኩም፣ ገሃነም ነው የሚገኙት አላልኩም። አንቺ ከነገርሽኝ አንፃር ግን ፈጣሪ ኢየሱስ ሲኦልን መዘበረ ስትኝ እንዳለ ሰብኮ አወጣቸው እያልሽኝ ነው አይደል? እንደዛ ካልሽኝ አሁን ላይ ፈርዖን የት ነው ያለው የሚለውን ጥያቄ መጠየቅ ያስፈልጋል ማለት ነው። ስለዚህ አሁን ሲኦልን ከመዘበረ እና ሁሉንም ከሰበካቸውና ካወጣቸው ፈርዖን አሁን ላይ የት ነው ያለው የሚለውን ነገር እስቲ በቀላሉ መልሽልኝ፣ አጭር መልስ። እሺ ወገናችን፣ መጀመሪያ ጥያቄ መጽሐፍ ቅዱሳዊ ጥያቄ አይደለም የሆነው። መጽሐፍ ቅዱሳዊውን እና መመለስ ያለብኝን በደንብ መልሼልሃለሁ ማለት ነው። አንተ ደግሞ ፈርዖን ስለሚባለው ሲጀመር እኮ ፈርዖን ማለት እኮ የክብር ስም ነው። ለምሳሌ ዮቶር ማለት የክብር ስም ነው። ገባህ? ፈርዖን ማለት የመንግስቱ ስም ነው። ገባህ? የመንግስት ስም ነው። ስለዚህ አንተ ማንኛው ፈርዖን ስለምን ፈርዖን ነው የምታወራው ማለት አልገባኝም። ፈርዖን በነ ሙሴ ዘመን ተነሰራዊቱ የሰጠመው ነው ወይስ ምንድነው እያልክ ያለው? እስቲ ግልጽ አድርገው። ፈርዖን ላይ ይሄድከው ምን ፈልገህ ነው? እኔ ግልጽ አልሆነልኝም። ሲቀጥል ደግሞ አሁን እዚህ ጋር የመጽሐፍ ቅዱሳዊ ጥያቄ ነው የጠየቀው። እኔም በጥያቄ ልመልስልህ። እስቲ ክርስቶስ ለነከሌ ሞተ ለነከሌ አልሞተም የሚል መረጃ አምጣ። ያንን ስታመጣ ነው ይሄን ጥያቄን ሲምፕል የሆነ መልስ የምሰጠው ማለት ነው። ክርስቶስ ለነከሌ ሞቷል ለነከሌ አልሞተም የሚል ግለሰቦችን የተጠቀሰ አንጣ። አለበለዚያ ዝም ብለህ
ተራ ጥያቄ ተጠይቄ ይሄንን መረጃ አምጣልኝ ክርስቶስ ለነከሌ ሞቷል ለነከሌ አልሞተም የሚል ከመጽሐፍ ቅዱስ አምጣልኝና አንተ ፈርዖን የምትለውን ዘርዘር አድርግልኝ ማለት ነው። ማን ነው እሱ? እሺ ወገኔ እኔ ኢየሱስ ለእንትና ሞቷል ለእንትና አልሞተም አላልኩም። ወጣኝ ወደ ላይ ከፍ ብለሽ መስማት ማዳመጥ ትችያለሽ። ሲምፕሊ እየጠየቅኩሽ ያለው ፈርዖን የት ነው ያለው አሁን ላይ የሚለውን ብቻ ነው እየጠየቅኩሽ ያለው። ኢየሱስ ሲኦል ወርዶ መቼም ሲኦል ሁሉም ሲኦል ነበሩ ብለሽኛል አይደለ? ገነት ዝግ ነበረች ካንቺ ነው የተናገርሽው። እኔ ኮንም የጠየቅኩት ነገር የለም ምንም እንዲህ ነው ብዬ የተናገርኩት ነገር የለም። አንቺ ከተናገርሽው ተነስቼ ነው የተናገርኩ ያለሁት። ሲኦልም መዝብሯል። ሁሉም ገነት ተዘግታ ነበረ ሁሉም ሲኦል ነበሩ አልሽኝ። ሁሉም ማለት ነው ሙሴም ፈርዖንም በሙሴ ጊዜ የነበረው ፈርዖን ማለት ነው የሰጠመው አልሰጠመም እሱን አንቺ ነው የምታውቂው። በእስራኤልን ያሰቃየውና ሙሴንም ሊገል የዘመተው ፈርዖን ማለት ነው። እና ሙሴም ራሱ እዛው ሲኦል ውስጥ ነበሩ መሰለኝ ገነት ተዘግታ ስለነበር ማለት ነው። ስለዚህ እንደዛ ካልሽኝ ኢየሱስ ከሞተና ሁሉንም ከሰበከ እንትንን ከመዘበረ ሲኦልን ከመዘበረ አሁን ላይ ፈርዖን የት ነው ያለው የሚለውን ብቻ ነው እየጠየቅኩ ያለሁት። እንትና እኮ ለዚህ ሞታ አላልኩም። እኔ የጠየቅኩት ፈርዖን አሁን ላይ የት ነው ያለው የሚለውን ብቻ ነው። ሲኦልን መዘበረ ብለሽኛል አይደል ኢየሱስ? ስለዚህ ፈርዖን የት ነው ያለው አሁን ላይ በግልጽ መልስ መልሽልኝ። እሺ ወገናችን እኔ እኮ መልሼልሃለሁ በደንብ አድርጌ አብራርቼ መጽሐፍ ቅዱስ የሚነግረኝ መልሼልሃለሁ። አንተ ደግሞ ስለ ግለሰብ ነው ያወራኸው። በመጀመሪያ ያንተ ጥያቄ እንዲመለስልህ ከፈለገ ክርስቶስ ለነከሌ ሞተ እነከሌን አዳነ እነከሌን ተወ የሚል ስም ዝርዝርና ክፍፍል ከመጽሐፍ ቅዱስ አምጣ ነው። ከሌለ ከላይ የተመለሰልህ በቂህ ነው ማለት ነው። ይሄንን መረጃ ቁጭ አድርግና ከዛ እንቀጥልበታለን። አንተ ይሄን መረጃ አምጣው እስቲ ከየት አግኝተህ ነው አንተ ሲጀመር ስለ ጣዖታውያንም ስለ ፈርዖንም እየለያየህ ታወራ የነበረው? መጀመሪያ አንተ ክርስቶስ የመጣበት ዓላማና ገነት የተዘጋበት ዓላማ አልገባህም። ወንትፋቀር ونتفاقر ببيناتنا